በ11 ተጫዋቾች ዓለም ዋንጫ ላይ የማይሳተፉ ግን ደግሞ ዓለም ዋንጫ ማንሳት የሚችሉ ተጫዋቾች እናያለን። በመጀመሪያ የምንጀምረው ያው በኪፐር ነው። ኪፐር ላይ ደግሞ በዚህ ሰዓት ያው ሁለት ድንቅ ኪፐሮች አሉ። ያው አንደኛው ዳሪጂ ዳራሩማ ነው፣ ሁለተኛው ደግሞ ኦብላክ ነው። በዚህ ሰዓት ላይ ግን ለኔ ምርጡ ኪፐር ዳራሩማ ስለሆነ ዳራሩማ እናስቀድማለን። ኦብላክ ቤንች ይሆናል ማለት። ራይት ባክ ላይ በጣም ብዙ አማራጮች አሉ፣ ግን እኔ ዶሚኒክ ሶቦስላይ እንመርጣለሁ። ሃንጋሪያዊ የሊቨርፑል ተጫዋች ያው አንዳንድ ጊዜ በሊቨርፑል ራይት ባክ ሆኖ ሲጫወት አይተነዋል። ስለዚህ ሶቦስላይ እንመርጣለሁ። በተመሳሳይ ደግሞ በሌፍት ባክ ላይ የሶቦስላይ የሀገሩ ልጅ ሆኖ ሉዊስ ኮርቴዝ መምረጥ ይችል ነበር፣ ግን ደግሞ በጣሊያን ሴሪኤ ኢንተር ሚላን ላይ የሚጫወት ያለውን ጣሊያናዊውን ማርኮን እንመርጣለን። ወደ ሴንተር ባክ ስናልፍ ደግሞ ዩክሬን በዚህ ዓለም ዋንጫ ስለማሳተፍ የፒኤስጂ ተጫዋች ሴባን እና ባስቶኒ እንመርጣለን ማለት ነው። እስካሁን ስብስቡ በጣም አሪፍ ሄሪ ነው። ስለዚህ ደግሞ ወደ ሚድፊልደሮች እንመርጣለን። ሚድፊልደር ላይ ደግሞ ያው በተመሳሳይ ከጣሊያን ቶናሊ እና ባሬላን እንመርጣለን። በዚህ ቦታ ላይ እንኳን ሌሎች አማራጭ ነበሩ። ለምሳሌ ካርሎስ ባሌባ ያው ካሜሮን ከዓለም ዋንጫ ውጭ ስለሆነ ባሌባ ለዚህ ቦታ መሰለፍ እንችል ነበር፣ ግን ደግሞ ለኔ ሁለቱ ጣሊያናዊያን ጥምረታቸው አሪፍ ስለሆነ እነሱን መምረጥ ይችላል። ይሁን እንጂ ከካሜሮን ሌላ የምንመርጠው ተጫዋች አለ። በቀኝ መስመር መጥቀት ላይ ብራያን ምቤሞን እንመርጣለን። በግራ መስመር መጥቀት ላይ ደግሞ በዚህ ዓመት በጣም ምርጥ አቋም ያሳለፈው ያለውን የፒኤስጂ ተጫዋች ክሪስቲያን ክቫራትስኬሊያን እንመርጣለን። አሁን ቡድኑ በጣም አሪፍ እየሆነ መጥቷል። የሚያስገርመው ነገር ደግሞ ናይጄሪያ በዓለም ዋንጫ አትሳተፍም። ስለዚህ ቪክቶር ኦስሜንን እንመርጣለን። በመጨረሻ ደግሞ ቤንጃሚን ሼሽኮና ጁራሲ አሉ፣ ግን ከነሱ የተሻለ በጣም አሪፍ ልምድ ያለውና በጣም አሪፍ አጥቂ የሆነው ሌዋንዶውስኪን እንመርጣለን። ቡድኑ ይህንን ይመስላል።